ደግሞ ከኒካ በፊት ምንም አይነት እንትን አይኖርም። ከኒካ በፊት ምንም አይነት ግንኙነት እንዲኖረኝ አልፈልግም። ስለዚህ አስገድደኝና አብረን እንደምታሳድረኝ ያለው እስቲ አስገድደኝ። ሆና አንተ እየመጣ እኔ የመጣው አሜሪካ መንከባከብ አለብን አይደል? በይሳል ለምንድን አባት ያለ እንዴ ከሱ ጋር መኖር ያለብኝ ማደርም ያለብኝ አለ። ልጅ አለ። ልጅ ስላለ በመሀላችን ግዴታ ነው እየተንከባከብከኝ እዚህ አንድ ላይ ነው ከብሻለሁ። ግን እንከባከብሻለሁ ማለት እኔና አንቺ አብረን እናድራለን ማለት አይደለም። ተረጋግቼ ልነግርህ እየሞከርኩ ነው አቤል። የባለፈው ነገር እንዳስታውሳ አታድርገኝ። ታውቃለህ የሚፈጠረውን ነገር አይደለም። አንተ ሲጀመር አንተ ሶስተኛ ወገን አያስፈልግም። አንተ ሲጀመር ማታውቅም ነገር አያስፈልግም። ሌላ ሲልታ ሰላም ውድ ፋሚሊዎች እንዴት ናችሁ? ያለን እግዚአብሔር ይመስገን። የተፈጠረው ነገር ሁሉ ተፈጥሮ እንግዲህ አለን እስከዚህ ሰዓት ድረስ ደርሰናል። የለሽ ምን ላልሽ አለን ከልጄ ጋር አለን እግዚአብሔር ይመስገን። ያው ልጄ ስላለ ነው አሁንም ድረስ ያለው ታውቃለህ። ምንም ነገር ያው አሚርም ትንሽ ቢሆን ተስፋ ሰጥቶኛል። ያው አንድ ላይ እሺ ብሎኛል። ብቻ አንድ ላይ ለመሆን ከኔ ጋር እሺ ስላለኝ ትንሽ ተስፋ ሰጥቶኛል። ያው እድሜ ላጎቴ አይደል አጎቴ እውነት ባይዘው ዛሬ የመጣ ነው። ያው ባለፈው የተፈጠረው ነገር አይታችኋል። አሚርም ከቤቲ እንግዲህ መርጫለኝ እሷን ለመረጣ ነግሮናል። ልጁንም አምኖ ተቀብሏል። እና ዛሬ ያው የመጀመሪያ ቀን ብቻዋን ቤት ከምትገባ አብሬያት ቤት ላስገባትና ያው ሌላ ነገር የከፋ ነገር እንዳይፈጠር ብቻዋን ስትመጣ ደግሞ ብቻ ቤት ላስገባት ላድርሳት ምናምን ብዬ ነው። ያው እንግዲህ ነገሩ የተፈታ ይመስለኛል። እኔ ከፈጣሪ ጋር እንግዲህ እሱም ልጁን አምኖ ተቀብሏል። እንግዲህ የተፈታ ይመስለኛል። ከዚህ በኋላ የሚፈጠር ነገር ባይኖር ደስ ይለኛል። እኔም ጸብ፣ ክርክር ምናምን ጭቅጭቅ ምናምን ስልችት ነው ያለኝ። እኔ በጣም የሚሰለች ነገር ነው ይዘውና እንግዲህ ፈጣሪ ይህን ሁሉ ነገር አሳልፎን በሰላም እንግዲህ እንደ ድሮ ስቀን እንድናልፍ እሱ ይፍቀድልን። እንግዲህ የምትያቸው ነገር ካለ ቢያቸው ነው። ያው እኔም አሁን ጥሩ ሁኔታ ላይ አይደለም። ያው ልጅ በወዴ ስለያዝኩኝ በቃ መጨቃጨቅ አልፈልግም። በቃ እርግዝናዬን መጨረስ የምፈልገው በሰላማዊ መንገድ ነው የምፈልገው። አሚርም ደስተኛ ሆኖ ከኔ ጋር እንዲያሳልፍ ነው የምፈልገው። ምንም ጭቅጭቅ አልፈልግም። በቃ ከዚህ በኋላ እኔ ደክሞኛል፣ መጨቃጨቅ አልፈልግም። ያው ታውቃላችሁ እዛም ተስቃይቼ ነው የመጣሁት። እዚህም ድጋሚ ስቃይ አልፈልግም። ደግሞ ያው ልጁም የአሚር ስለሆነ ኃላፊነት አለበት ግዴታው ስለሆነ በቃ ግዴታ እኔን እየተንከባከበ መቀጠል አለበት፣ ግዴታ ነው አንዴ በሚገባ። ግን አንድ እዚህ ጋር ሳላውቅ ማለፍ የማልፈልገው ነገር እኔ ለአንቺ አጎትሽ ነኝ። ልጁ ለእኔ ምንድን ነው የሚባለው? አጎት ምንድን ነው የሚባለው? ያው የተፈጠረው ነገር በዚህ መልኩ ባይሆን ደስ ይለኝ ነበረ። ማለት እንደዚህ አባት አለው ምናምን ባይሆን በቃ ደስ ይለኝ ነበር። ማለት በቃ አባት ሆኖ ባይክድ ምናምን በቃ ምንም ነገር ባይፈጠር በሰላም በቃ ልጅቷ ነፍሰ ጡር ብትሆን ኖሮ ደስ ይለኝ ነበር። የእህቴ ልጅ ነች፣ እንዴት ሆና እንዳሳደገቻት አውቃለሁኝ። ብቸኛ የእህቴ ልጅ ነች ምናምን በቃ እንዴት በቃ እኔ እውነት ስለሱ አውርቼ እንጃ። እኔ አባቷ በልጅነቷ ነው የሞተውና እናትየዋ ብቻውን ሆና እንዴት እንዳሳደገቻት እኔ አውቃለሁኝ። በቃ ምንም ከምነግራችሁ በላይ ነው። እናትየው በቃ በእሳት ተጠብሳ እንጨት ሌሊት ትወጣለች፣ እንጨት ትለቅማለች። እሱን ደግሞ ሰብስባ ድጋሚ በሌሊት እየተነሳች እንጀራ ጋግራ ነው ያሳደገቻት። ውጭ ሄደች ሲባል ዝም ብላ ብቻ ላከች ማለት አይደለም። በጣም ብዙ ነገር አሳልፋ ነው። በጣም እናትየው እንዴት እንዳላከቻት እኔ አውቃለሁኝ። በእውነት እኔ በእድሜ ትንሹ ከቤታቸው በእድሜ ትንሹ የመጨረሻው ነኝ ለእናቷ የመጨረሻው ወንድሟ ነኝ እና አብዛኛውን ጊዜ እሷ ጋር ነበረ ማሳልፈውና በቃ ስቃዋን በደንብ አይቻለሁ። ዝም ብሎ ይሄ ሁሉ ነገር ዝም ብሎ አይደለም የመጣው። ስቃዋን በደንብ አይቻለሁኝ እና ዛሬ እዚች ጋር እንደዚህ ቆማ አስተዋት ዝም ብላ የመጣች ልጅ አይደለችም። ያ ሁሉ ነገር ተፈጥሮ ምናምን አሁን እዚህ ጋር ሰላም ስለሆነ እንግዲህ ደስ ብሎኛል። ከዚህ በኋላ ሰላም ይሆናል ብዬ አስባለሁኝ እና አሁን የመጣ ነው አሚር ጋር ልንሄድ ነው፣ ቤት ልናስገባት ነው። ሪያክሽኑ እንግዲህ ምን እንደሚሆን ያላቅም። ባለፈውም በጥሩ ሁኔታ አልተለያየንም ከሱ ጋር። እኔ ነገሮችን በሰላም ለመፍታት እየሞከርኩ ነበር፣ እየጣርኩ ነበር ያቅሜ፣ ግን በቃ አልሆነም።
እሱም ከቤቲ ጋር ያለው ነገር ይገባኛል እኮ በቃ ለመረዳት እሞክራለሁ። ወንድ ነው ያለፈው ነገር አልፎ እንግዲህ ሰላም ለመፍጠር ነው የመጣሁት። በቃ ከእሱ ጋር ያለውን ነገር በተቻለ አቅም በሰላም ለመፍታት እሞክራለሁ። መቼም የመረጠውን መርጧል። አሁን በዛት ይቀበለናል ብለን ተስፋ አለን። ያው ግዴታው ስለሆነ ያው ወደ እሱ ልጅ ስለያዝኩ ያው ግዴታ ነው። ማንም እንትን አይደለም፣ ቀላል ነገር አይደለም። አዎ ልጅ ማለት ቀላል ነገር አይደለም። ያው ቢከብድም ያው ግዴታው ነው። በቃ እዚህ ማለት በዛ መቀበል ግዴታ ነው። አባትነቱ ማመን ስላለበት ነው እንጂ እሷ ብቻዋን መሆን ስላለባት ነው እንጂ እኔ ለአንድ ለእህቴ ልጅ አንሺ አይደለም። እውነት ለመናገር ግን ደግሞ ማንም ልጅ ወደፊት ሲያድግ አባቴ ብሎ መጠየቁ አይቀርም። ይሄን ነገር ካሁኑ ፈተን ካልሄድን በኋላ ችግር ነው እንጂ እኔ ለእህቴ ልጅ አንሺ አይደለም። እንግዲህ እሱ ጋር እንገባለን። እንግዲህ ያለውን ነገር አብረን እናያለን። እንደምላችሁ አላውቅም። እንሂድ ብቻ ሁሉንም ነገር አብረን እናየዋለን። እንሂዳ ወደ ቤት እንግባ። ይበቃናል። ድንገት በአጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ ሌላው ሚስትህን ይዤ ልመጥቻለሁ። ባለቤትህን ይዤ ልመጥቻለሁ። እንዴት ነው? ይበቃቸዋል። ባለፈው የጨረስነው ጉዳይ እኮ ነው። የጨረስነው ጉዳይ አለ። እዚህ ቤት ግን እስከ መቼ ነው የምትቆዩት? አይ ጠባችኋል ከልጃችሁ ጋር ምናምን አይሆንም። አስቡበት ብዬ ከዚህ በኋላ እንኳን የእናንተ ስራ ነው፣ የሚመለከተኝ ነገር የለም። ቁጭ በለዋ። ምንድን ነው የምትቆሙት? አቀባበል እያደረጋችሁልኝ ነው። ቁጭ በይ፣ ችግር የለም። አንተም ቁጭ በል ከባለቤት ጋር። ይሄኛው ምንድን ነው? እሷ ከገባች ላይ ስለምወጣ ነው። የት ነው የምትወጣው? ምን ማለት ነው ደግሞ ይሄ? ምን ማለት ነው? ለኪራይ ቤት እኔ ቤቴ ማኖር ከብዶኝ ነው እንዴ? እዚህ ጋር ከአንተ ጋር ነው የሚገባት ትችልች። ኧረ ተው አሚር ስለፈጠረ ኃላፊነት አትወስድም እንዴ? ምንድን ነው ብቻዬን ያመጣሁት መሰለህ እንዴ? እኔ እኮ ኃላፊነት ስለወሰድኩ እኮ ነው አንቺን የተቀበልኩሽ። በቃ ስለዚህ አንድ ላይ እንኖራለን። በቃ አንድ ላይ እንኖራለን። እኔ እናንተ አንድ ላይ እንኖራለን። ወስደህ አንድ ላይ እየተኛን እየተንከባከብከኝ አንድ አልጋ ላይ ነው እኔ እና አንቺ አብረን የምንተኛ። ያስቃል እንዴ? አይ አይደለም፣ ልጁን ሲያመጣ እንደዚህ ያስቃል። ያስቃል እንዴ? አንቺ እዚህ አንድ አልጋ ላይ እየተኛን። አዎ እሱ ደግሞ በፍጹም አይሆን ነገር ነው። ምን ማለት ነው? ለምን ደግሞ አይሆነው? አንድ አልጋ ላይ ተኝታችሁ አይደል ያመጣችሁት? አሁን አንድ አልጋ ላይ ተኛት ምን የሚያሳፍር ነገር ነው? እሱ እንደዛ እንዳልሆነ ሁላችንም የምናውቀው ነገር ነው አይደለም እንዴ? ስለዚህ እሷ እዚህ ተኛለች፣ እኔ ሩም አድራለሁ። አይቻልም። የማይባል ነገር አትበል። ምን ሆነ ነው? አይቻልም። እሷንም እንደጎልባት ታው አጋዥ ነው ስታስገቡ። ውጣ። አረረፍ በእናትህ አንተ ምን ሆነ ነው? አስወጣው። እኔ ሲጀምር እዚህ ስለማልተኛ ለምን ነው አይጣልም? ግን እዚህ በረንዳ ነው እዚህ አልጋ ላይ በቃናል። እኔ አንቺን ስራ ስለማላውቅ ነበር እዚህ ልተኛ አንቺ እዚህ ተኛ ያልኩት ነበር። ግን እሱ በፊት ነው በቃ አለፈ። አሁን ግን ልጅ አለ። ልጅ ስላለ በመሀላችን ግዴታ ነው እየተንከባከብከኝ እዚህ አንድ ላይ ነው። አይ ቢሆንም ገብቶሻል አይደል? አንተ የማይባል ነገር አትበል። ምን ሆነ ነው? የማይባል ማለት ነው ማለት ነው። እኔ ደከመኝ። ሁለት ነፍስ አልፈልግም። አሁን አንተ ፊት ስለሆነ ነው እንደዚህ የሚንከባከበኝ። እኔ ፊት ስለሆነ ይመስለኛል እንደውም እንደዚህ እያልካት ያለው እንጂ እኔ ስወጣ ተቃቅፋችሁ እዛ ጋር እንደምትተኙ እርግጠኛ ነኝ። የሚያስፈልጋችሁ ነገር ካለ እንግዲህ አለው፣ ችግር የለውም። ምንም
ነገር ከተፈጠረ እኔ አለው መደወል ትችላላችሁ። ግን እንደዚህ አይነት ባህሪ ከዚህ በኋላ አታሳዩ። እኔ ሰላም የሆነን ሰላም የፈጠረን ሰላም ያሰፈነን ነው ሰው ነበር። አሁን እንደ አዲስ እንደዚህ ብለህ እንትን አትጠብቀኝ። ምን እንደሆነ ታውቃለህ አጎቴ? የሆነ እኔ በጣም እያስገደድኩት ነው እየመሰለኝ ያለው። በቃ በእውነት ልጁን እራሱ አልተቀበለም እኮ አምኖ። ለምን እንደሆነ አላውቅም። እንዴ ልጁን እኮ እንከባከብልሻለሁ እና እንደዚህ በቲቪት እያየኝ ነው እንደምትንከባከበው ልጁ እንከባከብልሻለሁ። ልጁ እኮ እኔ ውስጥ ነው ሆዴ ውስጥ ልጃችንን ከዚህ በኋላ ልጅ ምናምን የሚባል ነገር ልጃችን እንዴ እያላችሁ ቃላቱ እራሱ ደስ አይልም። ምን ማድረግ ነው ያለብኝ? በስንት ሰዓት ተንከባከበኝ። በዚህ ሰዓት እኔ ጸባዬ በጣም የሚለዋወጠው እኔ አስገብቼ እወጣለሁ ብዬ ነበር ያሰብኩት። በቃ በደንብ ተንከባከበኝ። እንድነጫነጭ እችላለሁ። ትንሽ ነገር ሊያበሳጨኝ ይችላል። ስለዚህ እዚህ ቤት መኖር እፈልጋለሁ ከአንተ ጋር አንድ ላይ እዚህ አልጋ ላይ እየተኛ እንቀጥላለን ማለት ነው። እኔና አንቺ አንድ አልጋ ላይ እየተኛን መቼም እንደማንቀጥል ታውቂያለሽ። ለምን ልጁ የመጣው አንድ አልጋ ላይ ተይዘን አራኔ በእውነት ከአቅሜ በላይ በኋላ ለምንድን ነው የምንመለሰው? አሚር ምን ሆነህ ነው እንዴ? አንተ ችግር አለብኝ። ምንድን ነው ችግር? እሺ ልጁ ይሁን ልጁ እስኪጣራ ድረስ የኔ ነው ይሁን። ግን አሁን እኔና አንቺ አንድ አልጋ ላይ መተኛት አንችልም። እንዴት ነው አንድ አልጋ ላይ ማተኙት? እኔ እኮ እቺ ልጅ ካረገዘች በኋላ አንድ አልጋ ላይ መተኛት የሚያሳፍር ነገር ነው እንዴ? ማፈርም ካለብህ እኮ ማፈር የነበረብህ ከዚህ ከመፈጠሩ በፊት ነበር አይደል? አሁን ነው እንዴ አንድ አልጋ ላይ መተኛት ብርቅ ነው? እኔ ከሷ ጋር መቼም ቢሆን ተኝቼ እንደማላውቅ ታውቃለህ። ስለዚህ እኔ ከሷ ጋር ባህሪ ያላል መስማሙ ሁሌ መጨቃጨቅ ሁሌ እንዴ ደከመኝ በእውነት ምን ሆነ ነው እንዴ? እኔ እኮ አስገብቻት እወጣለሁ ብዬ ነበር የመጣሁት። ምንም እንደዚህ እኮ የራሱ ባለትዳር ቤት ከእንግዲህ በኋላ ሶስተኛ ወገን አያስፈልግም ብዬ እኮ ነው በቃ አስገብቻት አድርሻት ሰላም ብዬ እወጣለሁ ነበር ያልኩት። አንተ እንደው እዚህ መሆን አለብህ። እኔ አንዳንዴ ሳስበው እንደዛ ነው የሚሻለው። ምክንያቱም እኔ ብቻ በቃ እየሰማኝ አይደለም። እኔ ከዚህ በኋላ ችግር ካለ ባለትዳር ላይ ምንም ሰው አብሮ ሲኖር ችግሮች ይኖራሉ ምናምን ችግራችሁ ሶስተኛ ወገን አይግባበት። እኔ አሁን እስካሁን ድረስ ስላልተግባባችሁ ስላላመንክ ምናምን ነበር ስገባ የነበረው። ከዚህ በኋላ ግን ሶስተኛ ወገን አያስፈልጋችሁ። ተስማምታችሁ በፍቅር በሰላም አብራችሁ መኖር አለባችሁ። በምችለው ነገርና ባለኝ ነገር በቻልኩት ነገር እቺ ልጅ እንከባከባታለሁ፣ አግዛታለሁ። ተንከባከባታለሁ። ከዛ የተረፈ ነገር እኔ የሚያግዘኝ ሰው አላጣሁም። እና ምንድነው ይፈልግ አይደለም ልክ እኮ ነው እያለሽ ያለው። አግዛታለሁ ምን ማለት ነው እንዴ? ባልሽ አይደለም እንዴ? በተቻለኝ አቅም ለእሷ ጥሩ ለመሆን እሞክራለሁ፣ አግዛታለሁ፣ እንከባከባቸዋለሁ ከልጄ እያለ እኮ እንደዛ ከሆነ ያስማማናል፣ ችግር የለውም። እኔም ደስ ይለኛል እሱ ነው አንቺ አብረን እንድናድር አብረን ምንም አይነት ነገር እኔ አይምሮ ውስጥም የለም። ሲጀመር ድንጋይ ላይ ውሃ ማፍሰስ ይሻላል መሰለኝ። አይ ቲንክ ምንድን ነው አልገባህም? እውነትም አንቺ አሁን ማለት እንዳልሽው እርግዝናው የሆነ የአይምሮ የጸባይ መለዋወጥ አምጥቶብሻል። አንቺ ከራስሽ ጋር አይደለሽም። ከራስሽ ጋር ብትሆኚ እንደዚህ አንድ አልጋ ላይ አንተኛው አንድ አልጋ ላይ አንድ ክፍል አንኖር ማለት የሚያጨቃጭቅ ነገር ሆኖ ነው እንደዚህ የምትጨቃጨቁት? ባለትዳር እኮ ናችሁ እናንተ እኮ መፈራረም እኮ ነው ይቀራችኋል እኮ። እሱ አንድ ወረቀት ላይ ባል ሚስት ተብሎ መፈራረም ነው ይቀራችሁ። ምንም የቀራችሁ ነገር ምንድን ነው? ከትዳር ትልቁ ነገር ነው አብሮ ልጅ ማፍራት ነው አይደለ? አብራችሁ ልጅ አፍርታችኋል እኮ በሰላም ይሄን ልጅ ለምድር ያብቀው። እናንተ እንደዛ ነው እንጂ ማለት ያለባቸው እዚች ጋር ደግሞ እንደ አዲስ ጭቅጭቅ። እኔ ደግሞ ከኒካ በፊት ምንም አይነት እንትን አይኖረንም። ከኒካ በፊት ምንም አይነት ግንኙነት እንዲኖረኝ አልፈልግም። ምንም አይነት ግንኙነት እንዲኖረኝ አልፈልግም። እኔ እንደው መጀመሪያ አስተውራ ለመረዳት እየሞከርኩ ነው። ትንሽ ጊዜ እስክትቀበለው ድረስ ያው አለ የሆነ ይገባል። እንደዛ መስሎኝ ነበር። አሁን ግን ጭራሽ ሌላ ነገር እያልክ ነው እኮ። ቢሆንም እኔ ከሰርግ በፊት ግንኙነት ጎረምሳው እሷ የምትለው ነገር በሰማ በእናትህ አብረን ካላደርን ምን ያስደነግጥ ነገር አብረን ካልኖረን ባለትዳር አብሮ ማደር አዝማሚያ ልክ አይደለም። እንዴት አብሮ የሚያደርጉ ባለፈው እኮ ፍራሽ ራሱ ውጪ የተቀመጠው እኮ አይቼዋለሁ። የማፍራሽ ያስገባው
ከዚህ በኋላ እሱ ቤት አያጸዳም። ሚስት አለችው አጋዥ እስኪከፍል ድረስ እሷ ምን ማለት ነው? በግድል ታጋባቸው ነው? አይ እንደዛ ሳይሆን አንተ መተን ትላለህ ስንጭራሽ እሱን የረገፍከው ነው። አዋ እንዴት አለ ደም ስላለ እሱ ራሱ ሁለቱም ሲጀመር አንድ አይነት ኧረ ያው እሷ ምን አለ አንተ ሀሳብ ምንድን ነው? ኦሊ እሷ ምን አለ መሰለህ እሷ እርግዝና ላይ ስላለች የባህሪ መለዋወጥ ማጣባት ነገር ነው። የእሱን ደግሞ ምንም ማውቀው ነገር የለም። ግን የፈለገ ነገር ቢሆን እና እሷ እኔ ሩም ይዤ እወጣለሁ። ምንም የሚያሳስብ ነገር የለም። የተሻልኩት ነገር እቺ ልጅ እንከባከባታለሁ። 26 ቀንም ተንከባከባታለሁ። ሩም ይዞ ለመቆየት ያኔ 20 ምናምን ቀን ድረስ ሩም ይዘህ ተንከባከባታለህ ልጅቷን። ድጋሚ እንደዛ ማድረግ አያስፈልግም። ያ ጊዜ አልፏል ኦልሬዲ። ያኔ ቤቲ እንዳታውቅ እናቷ እንዳታውቅ ወንድሟ ምናምን እንዳያውቅ ምናምን ሊሆን ይችላል እንደዛ ያደረገው። አሁን ግን ሁሉም ነገር ያለቀለት ነገር እሷም ቢሆን አምናበት ትታለህ ሄዳለች ከባለቤት ጋር መኖር። እሺ ስለዚህ አስገድደኝና አብረን እንደምታሳድረኝ ያለው እስቲ አስገድደኝ። ቆይ እነዛ አይደለም አንተ ምን ፈልገው ሐሳብ ምንድን ነው? አሁን እሷ እኮ ብቻዋን ሆና አንተ እየመጣ እኔ የመጣው አሜን የመጣ መንከባከብ ላይ ነበር አይደል? በይሳት ለምንድን አባትዬው አለ እንዴ? ከሱ ጋር ነው መኖር ያለብኝ ማደርም ያለብኝ አለ። አንቺ በደምና እኮ ልጅ እኮ መቀመጫ ታቋር ነው አብጥቼ ታቋር መጀመሪያ መስጠት ተፈጠራልሽ። አሁን ደግሞ ድጋሚ መስጠት አንተ ምንድን ነው? አይወል አዳምጠ ምን እየወቀስከኝ ነው እንዴ? ሲጀምር አንተ አይመለከትም እንዴ? ይናገር ይፈልጋል እንዴ? ደግሞ ጭራሽ ባለትዳር አብሮ አንድ ላይ መኖር የለበትም አለበት የለበትም ሳይጋቡ ነው ባለትዳር አብሮ መኖር የለበትም። ከፊርማው ከምን በላይ እኮ በልጅ እኮ ተሳስረዋል እኮ እነዚህ ሰዎች። በቃ ምንም ጥያቄ እርግጠኛ ባልሆነ ልጅ ያው ስማ እኔ ሲጀምር ከትዳር ሌላ ዓላማ አለ። ምንድን ነው ሌላ ዓላማ ሳይሆን የአንተ አነጋገር ነው ልክ ያለው ነው። እኔ እኮ መሰራት እኮ ነው አልገባኝ እና ልጅ ይዤ እናትና አባቴ ጋር ሄድ ይዤ እያልኩሽ አይደለም ግን ካሚ ጋር ግን ማድረግ የለብሽም። አባትዬው ይኸው እዚህ ጋር አንድ ላይ እንኖራለን አለቀ በቃ። እንዴ አባትዬው ያለው በይ ሰላም እንዴት አብረን እስቲ አስገድደውኝ እስቲ አስገድጅኝ። ለምን ደግሞ አስገድደው እኮ አስገድጅኝና እንድተኛ ያርገኛል እንዴ? ከቤት እኮ ነው የሚመረጥከኝ መሰለኝ እኮ አንቺ ነው የመረጥኩሽ እኮ እና ልጁ እስኪጣራ እኮ ነው። ልጁ ግን የኔ እንዳልሆነ ሲታወቅ በዚህ ማለ በዛ ስማኝ አሁን የኔን ግን አሁኑኑ አባቱ የምትፈልጊ ነው የሚሻለው። ያለበለዛ ረፍ ክፉ ነገር አትናገር ድጋሚ። አሁን ደግሞ ስንት ነገር ጨርሰን ከመጣን በኋላ አሁን ደግሞ ምንድን ነው እያልክ ያለው እኮ። ስለዚህ አሁን ባለፈው ራሱ እኮ አንተ እኔ ጋር ትሆናለች ያልክ አልነበርክ እንዴ? እኔማ ለእሱ አያስፈልገኝም። አሁን አባቴ ነው የሚያስፈልገኝ። እኔ ሳሎን በዚህ ሰዓት እኔ ሳሎን እሱ ነው የሚያስፈልጋት። እሺ ይሄ ልጅ አሁን እኮ እስኪወለድ እኮ ልጁ ነው ችግር የለውም። ልጁን ከነናቷ ተንከባክቤ እንድትወልድ ማድረግ ይችላል። እና ለምን ልታሳስረኝ ወሰንከታል? ግን ደግሞ ይሄ ልጅ ተስማምታችሁ እስኪወለድ እናንተ ተስማምታችሁ ከተወለደ በኋላ ደግሞ አብራችሁ ተስማምታችሁ እንድትኖሩ ነው በፍቅር እንደ ቤተሰብ በቃ ኃላፊነት እንዳለበት ወንድ ኃላፊነት ተሰምቶ አንተም እንድትኖሩ ነው እንጂ ለአንድ ልጅ አንሺ አይደለም ያመጣት። ይሄ ነገር ደጋግሞ አልረዳም ስላልከኝ 2 ክፍል 3 ክፍል እኮ ተከራይተው እኮ አብረው ጎን ለጎን ሆኖ ይችላል። አሁን እንደዚህ ቤት ጎን ለጎን ሆኖ ይችላል። አንድ አልጋ ላይ እንዴት ነው አንተ እንዴት ነው ማለት ትዳር እንደዛ ነው? መቼ አጋባችሁ? በልጅ እኮ ተሳሰሩ። አንተ ምንድን ነው የምትለው? አሁን ልጅ ሲጀመር ሶስተኛው ወገን አያስፈልግም እያልኩ ነበር ከእንግዲህ አሁን እሺ ምንድን ነው ይኸውልህ ትሰማኛለህ አይደል? እኔ እንደማልፈራ ወቅ ችግር የለም። እኔን አትፍራኝ። ህግ ትፈራለህ አይደለ? 10 ምናምን ዓመትህን ሸብተህ ልጅ ተወልዶ ይኸውልህ ልጅህን እራሱ የምታይበት እድል አይኖርም። ሰማኝ አይደለ? እየሰማኝ ነው። ትበሰብሳታለህ። እኔ እንደዚህ እንድታረግ ይኸውልህ ልጇን ያለ አባት እንድታሳድገው አልፈልግም ብዬ ነው እንጂ ነግሬሃለሁ። እያንዳንዱን ነገር የማድረግ አቅም አጥቼ አይደለም። እሺ አንተንም ልክ የማስገባት አቅም አጥቼ አይደለም። ይሄን ነገር ተረዳ። በአይምሮ ያዘው፣ በልብ አኑረው እንዳትረሳ። ሰማኝ አይደለ? ለአንተም ለማንም አንሺ አይደለም። ይኸውልህ እኮ እኔም ለአንተም አንሺ አይደለም። ላስፈራራም ይኸውልህ አንተ ውጣልን። በቃ በጣም እሱን ነው የምትፈልገው። አብሬያት ግን ልኖር አልችልም። አብሬያት ላድር አልችልም። ይኸውልህ ተንከባክበህ አኑራት ልጅቷን። በቃ አብራት እንደባል ሆነ አኑር። እኔ ባላንተ ምድር ከፈለክ ከእሷ ጋር ግን አንተ ጥሩ ለመሆን ሞክሬያለሁ እስካሁን። እኔ ከእሷ ጋር ምንም ግንኙነት የለኝም። ምንም ግንኙነት ማድረግ አልፈልግም። ከዚህ በኋላ ራሱ እዚህ ቤት ድርሽ እንድትል አልፈልግም።
አንከባከባታለሁ። ለምንድን ነው የማይመጣው? አጎቴ እኮ ነው የምፈልገው እሱ ነው። ለምንድን ነው የማይመጣው? ልታኖራት ማንም የላትም ብለህ ሌላ ነገር እንዳታስብ ነግሬሃለሁ። ልጅቷን እንደ ልጅ ተጠንቀቅ ነግሬሃለሁ። የለውም እዚህ የለውም ማለት የምትሰራው የምታደርገው ነገር አላውቅም ማለት አይደለም። ከባድ እርምጃ እንደወሰንብህ እንዳራምድብህ አትገፋፍል ነግሬሃለሁ። ላስፈራራ ልመታ ምን ልልህ አልፈልግም። አትገፋፍል። እንደዚህ እንዳደርግ ስማኝ፣ በቃ ልጄ ነው ብዬ አምኜልሃለሁ አይደል? ከአንተ ጋር ጥሩ ለመሆን እየሞከርኩ ይሄን ነገር ተረድተህ በፍቅር አብራችሁ ኑሩ ከእንግዲህ በኋላ ሰማኛ። ይህ ህግ ምናምን ያልኩህን ነገር እርሰውና አሁን በሰላም ለመኖር በቃ ካልሆነ ግን እኔ ማለት የሚፈጠረው ነገር ለአይምሮ ራሱ ቢከብድ ነገር ማድረግ እኮ አንተ እሱን ትችላለህ። ሁሉም መረጃ እጅ ላይ ስላለ የፈለከው ማድረግ ትችላለህ። በደንብ እችላለሁ። ግን እኔ እዚህ ጋር እኔ አሁን የምነግርህ ነገር ወደፊት የምነግርህ ነገር እሷ እዚህ ትተኛለች፣ እኔ እዚህ እተኛለሁ። እኔና እሷ ምንም አይነት ነገር የሚፈጠር ነገር አይኖርም። እሷም እዛው እኔ የምፈልገው ልጅን ተቀብለህ እንዳባት ከለሚስቱ ይዋ ተንከባክበህ አኑራት። አለቀ ደቀቀ። እንከባከባታለሁ። አሁን የሚደረገው ነገር ሁሉ አደርግላታለሁ። በቃ ምንም ነገር ሌላ አያስፈልግም። ሌላ ወጥቷል እሱ የለም አያይም ብለህ ሌላ ነገር ለማድረግ እንዳትሞክር። ምንም ማድረጋት ነገር የለም። ነገር ያለ ሰላም ደም። እሺ ቻው። አንቺ ወደ ዛራ ነው የምታድር። ቲ